እና ፈትያ አንድ ነገር ልጠይቅሽ። ምንድነው? ጠይቂ። እና መጀመሪያ አሁን ኦሮሞ ነሽ ኢትዮጵያ ነሽ? እኔን አንቺን እንደ እህቴ ነሽ። ኦሮሞ ብትሆኚ እንደ እህቴ ነው ማያሽ። አሁን የትም ሀገር ይጥሩን ፈትያ ኦሮሞ አይባልም፣ ኢትዮጵያ ነሽ የምትባዩ። ኢትዮጵያ ነን መጀመሪያ ጥንት። አሁን የመጣው መጀመሪያ ኦሮሞ የሚባል ስም ነው ኢትዮጵያ የሚባል ስም ነው? እኔ የምልሽ እኮ ጥንት ኢትዮጵያ የሚባል የለም፣ ተገዝቶ ነው። አዎ ኢትዮጵያ ማለት ምን ማለት እንደሆነ ታውቃለሽ? መጀመሪያ ኢትዮጵያ ማለት እኮ ጥቁር ነገር ነው። ጥቁር ያሃለ አንቺ ኦሮሞ ታውቂልኝ ወላሂ አሜሪካን ነሽ አይደለም እኮ አልገባሽም። ቪዲዮ ልጅ ሲያስቀኝ ካይሉ ራሱ ፉጋ አይደለም ሸክለ ዲስክ ሳይሆን ወላ ከላ ሳይሆን የኛም ጥገኝነት ሆናችሁ በስምምነት አይደለም እኮ እኛ ለምንድን ነው የምንጫወው ታውቃለሽ? መጀመሪያ እኔ ኦሮሞ ነኝ። አሁን አንቺ ጉራጌ ነሽ፣ አማራ ውስጥ ነሽ፣ ኢትዮጵያዊ ነሽ። እኔ ኦሮሞ ነኝ። ለምንድን ነው ስትይ ደግሞ አበሻ ማለት ኢትዮጵያ ማለት መጀመሪያ የለም አበሻ ነው። እሺ ያው አበሻ። አዎ አበሻ። እኛ ደግሞ አበሻ አይደለንም፣ እኛ ኦሮሞ ነን። ኦሮሞ ከየት መጣሽ? እንዴት ከየት መጣሽ ማለት ምን ማለት ነው? ከየት መጣሽ? ኦሮሞ መጀመሪያ ኢትዮጵያ ነው እኮ ተባለ። ኢትዮጵያ ማለት እኮ ጥቁር ነገር ነው፣ ብላክ ታውቃለሽ አይደለም? ኢትዮጵያ ማለት ጥቁር ነገር ነው። ኦሮሞ አበሻ አይደለም፣ ፈረንጅ ነው። ፈረንጅ አይደለም እኮ ለመልክ አይደለም እኮ እንዴ ያልገባሽ እስከሆነ መልክ ካልሆነ መልክ አይደለም እኮ የሰው መልክ አይደለም። አረብም ሆነ ያልገባሽ ነገር አለ። አንቺ ያልገባሽ ኦሮሞ ከሆንሽ መጀመሪያ የተፈጠርሽ ኦሮሞ ከሆንሽ ለምን አዲስ አበባ አትወስጂ? አዲስ አበባ የማናት? መጀመሪያ አዲስ አበባ የማናት? መጀመሪያ አዲስ አበባ የማናት? አዲስ አበባ አይደለችም እኮ ስማ። ወንድነት ካለ ለምን ተሸነፍ? ለምን ተሸክም? ስማ አዲስ አበባ አይደለችም፣ ስማ ፊንፊኔ ትባላለች። አዲስ አበባ ነች። ያልገባሽ አለሽ። መጀመሪያ ጠይቅኝ። እናንተ ናችሁ አዲስ አበባ ያለ ፖለቲካ የምታወራቸው እናንተ ናችሁ። ደግሞ አዲስ አበባ ያደረጋቸው እናንተ ናችሁ። ወላሂ በተግባር ነው የምገኘው እና በፌስቡክ በውስጥ አንሄድም፣ በተግባር ነው። መጀመሪያ አዳምጪኝ እሺ። አዲስ አበባ የማናት? የማ መሬት ናት? የማ መሬት ናት? የጎንደሬ ናት ወይ የጎጃም? ኢትዮጵያዊ አይደለችም። አዲስ አበባ የኦሮሞ ናት። መቼም ዛሬ አዲስ አበባ አይደለችም። ስማ ደግሞ ፊንፊኔ በይውም ሸገር። እሺ አንቺ የመጣሽ የገባሽ እኮ ከኢትዮጵያ ጥገኝነት ነው። ኢትዮጵያዊ አይደለም። አሁን መቼም እኔ የምልሽ ስሚኝ፣ መጀመሪያ አዲስ አበባ አይደላትም ስሟ ከጥንት ማለት ነው። መጀመሪያ አዳምጪኝ እሺ። እኔ አዳመጥኩሽ። እሺ አዲስ አበባ ማለት ስሟ አይደለም፣ ወይም ደግሞ ምልልክ ስሟ አይደለም። አዲስ አበባ አይደላትም ስሟ። እሺ ከዛ ስሟ ደግሞ ሸገር ወይም ፊንፊኔ። አንቺ አታውቃችሁ። እኛ የምንፈልገው እኮ ዘርነት አይደለም። እኛ የምንፈልገው ኦሮሞ ነን ብለን ከእናንተ ውስጥ ማውጣት እንፈልጋለን። ግን እናንተ ደግሞ በግድ የኛ መሬት የኛ መጀመሪያ ታውቃለሽ፣ አማራ ማለት አዲስ አበባ የኛ የኦሮሞ መሬት ናት። አዲስ አበባ ያንቺ ከሆንሽ ለምን ተነጠልሽ? ለምን ኦሮሞ ተባልሽ? ለምን ኦሮሞ የተባልኩት ታውቃለሽ? አዲስ አበባ የኛ ናት። ኦሮሞ እኮ እኛ የምንፈልገው አሁን ምን እንደሆነ ታውቃለሽ? ባይዘዊ እኛ የምንፈልገው አሁን